እስኪ ለአንድ አፍታ አስቡት። በክፍሎ ውስጥ ብቻውን ተቀምጠዋል። ነገር ግን የሆነ ሰው ትንፋሹን እያዳመጠ እንደሚከተሎት ይሰማዎታል። ዞር ሲሉ ግን ማንም የለም። ሰዎች ሁሉ አእምሮውን ሲታል እየቃዠ ነው እያሉ ሲያገሉ፣ ያ የማይታየው ጠላት ግን ሕይወትህን፣ ጓደኞችህንና ነፃነትን አንድ ባንድ ያጠፋቸዋል። ይህ ፊልም ቁጥጥርና በደል በበዛበት ትዳር ውስጥ የነበረች ሴት ከአስፈሪው ፍቅረኛዋ ለማምለጥ የምታደርገውን በመጨረሻም ያጋጠማትን አስገራሚ የስነ ልቦና ጦርነት ያሳየናል። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ፍጻሜውን ማንም ሊገምተው የማይችል ከባድ በቀል ነውና። ታሪኩ የሚጀምረው እኩለ ሌሊት ላይ በአንድ በከፍተኛ ቴክኖሎጂና በደህንነት ካሜራዎች በተጠበቀ የባህር ዳርቻ ላይ ባለ ዘመናዊ ቤት ውስጥ ነው። ዋናው ገጸ ባህሪያችን ሲሲሊያ ትባላለች። ሲሲሊያ ፍቅረኛው ኤድሪያን ከሚባል እጅግ ባለጸጋና የኦፕቲክስ ሳይንቲስት ጋር አብራ ትኖራለች። ኤድሪያን ለሰዎች ጎበዝ ሳይንቲስት ቢመስልም ለሲሲሊያ ግን ጨካኝ፣ ሙሉ ሕይወቷን፣ ንግግሯን፣ ሀሳቧን የሚቆጣጠር የስነ ልቦናና የአካል ጥቃት የሚያደርስባት አውሬ ነው። ሲሲሊያ ከዚህ ሲኦል ለማምለጥ ለረጅም ጊዜ ስታቅድ ቆይታለች። ኤድሪያን ማስታገሻ መድኃኒት ሰጥታ በከባድ እንቅልፍ ውስጥ እያለ በጣም በጥንቃቄ ከአልጋዋ ትነሳለች። እያንዳንዷ እርምጃዋ በጥንቃቄ የተሞላ ነው። የቤቱ የደህንነት ካሜራዎች በሙሉ ኮምፒውተሩ ላይ ሄዳ ታጠፋቸዋለች። ልብሷን ቀይራ ሻንጣዋን ይዛ በጓሮ በኩል ልትወጣ ስትል ግን አንድ አስደንጋጭ ነገር ይፈጠራል። ሳታስበው የውሻውን ድምፁ ጸጥ ባለው ቤት ውስጥ ይስተጋባል። የቤቱ አውቶማቲክ መብራት ይበራል። ሲሲሊያ በከፍተኛ ፍርሃት አጥሩን ዘላ ትሮጣለች። ከጫካ ውስጥ አልፋ ዋናው መንገድ ላይ ስትደርስ እህቷ ኤሚሊ መኪና እየጠበቀቻት ነው። ሲሲሊያ መኪና ውስጥ ገብታ ለመተንፈስ እንኳን ሳትበቃ ኤድሪያን ከጫካ ውስጥ በከፍተኛ ፍጥነት ተስፈንጥሮ ይወጣል። የመኪናውን መስታወት በቡጢ ሰብሮት ሲሲሊያን ለመያዝ ሲታገል ኤሚሊ ጋዙን ረግጣ በጨለማ ውስጥ ታመልጣለች። ሲሲሊያ አመለጠች፣ ነገር ግን ፍርሃቱ ከውስጡ አልወጣም ነበር። ከዚህ ክስተት ከሳምንት በኋላ ሲሲሊያ የፖሊስ መኮንን በሆነው የልጅነት ጓደኛዋ ጄምስ እና በልጁ ሲድኒ ቤት ውስጥ ተሸሽጋ መኖር ትጀምራለች። ነገር ግን ሲሲሊያ አሁንም የስነ ልቦና ጉዳት ላይ ናት። ኤድሪያን በማንኛውም ሰዓት መጥቶ የሚይዛት ይመስላታል። ወደ ደጃፍ ወጥታ ደብዳቤ ለመውሰድ እንኳን ትፈራለች። አንድ ቀን እህቷ ኤሚሊ በደስታ ስሜት ሊታያት ትመጣለች። ያልተጠበቀ ዜና ይዛለች። ኤድሪያን ሲሲሊያ በመጥፋቷ ምክንያት ተስፋ ቆርጦ እሱን አጥፍቶ መሞቱን ትነግራታለች። ሲሲሊያ መጀመሪያ ላይ ማመን አቅቷት ታለቅሳለች። ከዚያ ግን ትልቅ እፎይታ ይሰማታል። ከጥቂት ቀናት በኋላ የኤድሪያን ጠበቃና ወንድም የሆነው ሲሲሊያን ወደ ቢሮው ይጠራታል። ኤድሪያን ከመሞቱ በፊት በኑዛዜው መሰረት $5 ሚሊዮን ለሲሲሊያ እንደተዋላት ይነግራታል። ገንዘቡ በየወሩ $100,000 እየተደረገ ይገባላታል። ነገር ግን አንድ ከባድ ቅድመ ሁኔታ አለ። ሲሲሊያ በአእምሮ ሕሙማን ከተገኘች ወይም ወንጀል ከሰራች ይህ ውርስ ሙሉ በሙሉ ይቋረጣል። ሲሲሊያ ገንዘቡን ማግባት ሲጀምር በጣም ደስ ይላታል። ለጄምስ ልጅ ለሲድኒ የኮሌጅ መማሪያ የሚሆን ትልቅ ገንዘብ ትሰጣታለች። አዲሱ ሕይወቷ
ያማረ ይመስላታል። ነገር ግን ጨዋታው ገናውን ነው የሚጀምረው። ብዙም ሳይቆይ በጄምስ ቤት ውስጥ እንግዳ የሆነ ነገር መታየት ይጀምራል። ሴሲሊያ ወጥ ቤት ውስጥ ምግብ እየሰራች እያለ ዲስቱን ጥዳ ትንሽ ዞር ትላለች። ካሜራው ባዶውን ቦታ ያሳየናል። ማንም የለም። ነገር ግን ሳታስበው የምድጃው እሳት በራሱ ጊዜ ወደ መጨረሻው ከፍ ይላል። ምግቡ መቃጠል ሲጀምር ሴሲሊያ ደንግጣ ታጠፋዋለች። በሌላ ምሽት እነ ሴሲሊያ ተኝተው እያለ ብርድ ልብሱ በራሱ ጊዜ ተሲቦ መሬት ላይ ይወድቃል። ሴሲሊያ በደመ ነፍስ ተነስታ ብርድ ልብሱን ልታነሳው ስትል አልሳብ ይላታል። በደንብ ሲታየው በአየር ላይ የቆመ አንድ የማይታይ አካል ብርድ ልብሱ ላይ እንደረገጠው ታስተውላለች። በፍርሃት እየጮኸች ግን ማንም የለም። የበለጠ የሚያስደነግጠው ነገር ደግሞ ሴሲሊያ ለአንድ ትልቅ ኩባንያ የሥራ ቃለ መጠይቅ ለማድረግ ትሄዳለች። ስራ አስኪያጁ ፊት ቀርባ የሰራችውን ዲዛይን የያዘበትን ዋና ማህደር ስትከፍት ማህደሩ ባዶ ነው። ሁሉም ስራዎቿ ተሰርቀዋል። ሴሲሊያ በድንጋጤና በጭንቀት ራሷን ስታ ትወድቃለች። ሆስፒታል ወስደው በደሟ ውስጥ ያለውን ኬሚካል ሲመረምሩ ከፍተኛ መጠን ያለው ማስታገሻ ያገኛሉ። ይህ መድኃኒት ደግሞ እሷ ባመለጠችበት ምሽት ኤድሪያን ቤት ውስጥ የጣለችውና ኤድሪያን ራሱ የሚጠቀመው መድኃኒት ነበር። ሴሲሊያ ደነገጠች። ኤድሪያን አልሞተም። ራሱን የማይታይ ሰው የሚያደርግ ቴክኖሎጂ ሰርቶ እያደናት እንደሆነ ትረዳለች። ነገር ግን ይህንን ለጄምስ እና ለኤምሊ ስትነግራቸው ማንም ሊያምናት አልቻለም። ኤድሪያን መሞቱን በአይናችን አይተናል። አንቺ ገና ካለፈው ስቃይሽ ስላልወጣሽ የመጣብሽ ቅዠት ነው በማለት ያጣጥሏታል። ይህ የማይታይ አካል ሴሲሊያን እብድ ለማድረግና ከሰዎች ለመለየት ስልታዊ እርምጃዎችን መውሰድ ይጀምራል። ሴሲሊያን ላፕቶፕ በመጠቀም ለእህቷ ኤምሊ እጅግ አጸያፊና የስድብ ኢሜል ይልካል። ኤምሊያ ከእንግዲህ እህት የለኝም ብላ ከሴሲሊያ ጋር ያላትን ግንኙነት ታቋርጣለች። በመቀጠል ሴሲሊያ ከጄምስ ልጅ ከሲድኒ ጋር አልጋ ላይ ተቀምጠው የተፈጠረውን ነገር እያለቀሰች ስታወራት የማይታየው አካል የሲድኒ ፊት ላይ በኃይል በጥፊ ይመታታል። ክፍሉ ውስጥ ከሴሲሊያ ውጪ ማንም ስለሌለ ሲድኒ የመታቻት ሴሲሊያ መስላት በከፍተኛ ፍርሃት ትጮኻለች። ጄምስም ልጄ ላይ ጥቃት ደረሰ ብሎ ሴሲሊያን ከቤት ውጪ ይላታል። ሴሲሊያ አሁን ሙሉ በሙሉ ብቻዋን ሆናለች። ማንም አያምናትም፣ መጠጊያም የላትም። እውነቱን ለማረጋገጥ ሴሲሊያ በድብቅ ወደ ኤድሪያን ቤት ትሄዳለች። ወደ ላብራቶሪው ስትገባ በከፍተኛ ቴክኖሎጂ የተሰራ በመቶዎች የሚቆጠሩ ጥቃቅን ካሜራዎች የተገጠሙለት ልዩ የማይታይ መጎናጸፊያ ልብስ ታገኛለች። እሱን ደብቃ ስትወጣ የማይታየው ኤድሪያን ደርሶባት በጭካኔ ያጠቃታል። ሴሲሊያ በከፍተኛ ሁኔታ እየተጎዳች ታመልጣለች። እህቷ ኤምሊያን በአስቸኳይ ሰዎች በተሰበሰቡበት ሬስቶራንት ውስጥ እንድትገናኛት ትደውላለች። ሬስቶራንቱ ውስጥ ሴሲሊያ ለእህቷ ኤምሊ እውነቱን ልታስረዳት ትሞክራለች። ኤድሪያን አልሞተም፣ የማይታይ ልብስ ለብሶ ነው ትላታለች። ነገር ግን በድንገት በጠረጴዛው ላይ የነበረው ቢላዋ በአየር ላይ ተነስቶ የኤምሊያን አንገት ይቆርጠዋል። ከዚያም ቢላዋውን ደግሞ በደነገጠችው የሴሲሊያ እጅ ላይ ያስቀምጠዋል። በቦታው የነበሩ ሰዎች በሙሉ ሴሲሊያ እህቷን የገደለች መስሏቸው ይጮኻሉ።
ፖሊሶች መጥተው ሲሲሊያን ይይዟታል። የኤድሪያን ሴራ ተሳክቷል። ሴሲሊያ አሁን በሕግ ፊት እብድና ገዳይ ነች። ከፍተኛ ጥበቃ ወደሚደረግበት የአእምሮ በሽተኞች ማቆያ እስር ቤት ትገባለች። እስር ቤት እያለች ጠበቃው ቶም ሊጠይቃት ይመጣል። ቶም እውነቱን ይነግራታል። ኤድሪያን ይህን ሁሉ ያደረገው ወደ እሱ እንድትመለሺ ነው። ልጅ እንድትወልጂለት ይፈልጋል። እሺ ካልሽ ወንጀሉ ተሰርዞ ነፃ ትወጫለሽ ይላታል። ሴሲሊያ ግን ለዚህ አውሬ ላለመሸነፍ ትወስናለች። ማታ ላይ ሴሲሊያ ራሷን ለመጉዳት በሚመስል በእስረኛ ክፍል ውስጥ የተሰጣትን ብዕር ተጠቅማ እጇን መውጋት ትጀምራለች። የማይታየው ሰው ሊያስቆማት ሲሞክር ሴሲሊያ አስቀድማ ያዘጋጀችውን ብዕር በአየር ላይ ያለው የማይታይ አካል ደጋግማ ትወጋለች። ልብሱ ላይ ጉዳት ስለደረሰበት ኤድሪያን አካሉ በከፊል ማብረቅረቅና መታየት ይጀምራል። ሴሲሊያ ለማምለጥ ስትሞክር የማይታየው ሰው የጥበቃ ሰራተኞችን በሙሉ እየደበደበ ይጥላል። በመጨረሻም ወደ ጄምስ ቤት ሄዶ ልጁ ሲድኒን እንደሚገድል ለሲሲሊያ ይነግራታል። ሲሲሊያ በከባድ ዝናብ ውስጥ እየሮጠች ጄምስ ቤት ትደርሳለች። ጄምስ ቤት ውስጥ ከማይታየው ሰው ጋር ከባድ ውጊያ ያደርጋል። ጄምስ ራሱ ተመቶ ይወድቃል። በመጨረሻም ሲሲሊያ መሬት ላይ የወደቀውን የጄምስን ሽጉጥ ወስዳ በአየር ላይ ወደሚታየው ጥላ ደጋግማ ትተኩሳለች። የማይታየው ሰው መሬት ላይ ወድቆ ሲሞት ሲሲሊያ በፍጥነት ልብሱን ስታወልቀው ሁላችንም የገመትነው ኤድሪያን አልነበረም። ልብሱን የለበሰው ወንድሙ ቶም ነበር። ፖሊሶች የኤድሪያንን ቤት ሲፈትሹ ኤድሪያን በገዛ ቤቱ ምድር ቤት ውስጥ በሰንሰለት ታስሮና ተደብቆ አገኙታል። ኤድሪያን ወንድሜ ቶም ነው አግቶኝ ይህንን ሁሉ ያደረገው በማለት ራሱን ሙሉ በሙሉ ንጹህ ያደርጋል። ነገር ግን ሲሲሊያ ይህ የኤድሪያን የመጨረሻና ጥልቅ ተንኮል እንደሆነ ታውቃለች። ሲሲሊያ ጉዳዩን ለአንዴና ለመጨረሻ ጊዜ በራሷ መንገድ ለማቋጨት ወስና ወደ ኤድሪያን ቤት ለራት ትሄዳለች። ጓደኛዋ ጄምስ ደግሞ በመኪና ውስጥ ሆኖ በስልክ ድምፃቸውን እየቀዳ የኤድሪያንን መናዘዝ ይጠብቃል። እራት እየበሉ ኤድሪያን ንጹህ እንደሆነና ወንድሙ ብቻ ጥፋተኛ እንደሆነ ሊያሳምናት ይሞክራል። ሲሲሊያ ግን እውነቱን እንዲያወራ ትጠይቀዋለች። ኤድሪያን በጭካኔ ፈገግ እያለ አንቺ ታውቂያለሽ እያለ በቀጥታ ሳይናዘዝ በንግግር ሊያሸንፋት ይሞክራል። ሲሲሊያ እያለቀሰች ወደ መጸዳጃ ቤት ለመሄድ ትነሳለች። ከጥቂት ሴኮንዶች በኋላ ኤድሪያን ብቻውን ተቀምጦ እያለ በእጁ የያዘው ቢላዋ በአየር ላይ ተነስቶ አንገቱን ቆርጦ ይጥለዋል። ሲሲሊያ ከመጸዳጃ ቤት እየጮኸች ትወጣለች። ዘጠኝ አንዳንድ እየደወለች ኤድሪያን ራሱን እንዳጠፋ በከፍተኛ ድንጋጤ ለፖሊሶች ትናገራለች። ነገር ግን ካሜራውን አልፋ ወደ ውጪ ስትወጣ ፊቷ ላይ ያለው ፍርሃትና እንባ ሙሉ በሙሉ ይጠፋል። ምክንያቱም አስቀድማ ወስዳ የነበረውን ሌላኛውን የማይታየውን ልብስ ለብሳ ኤድሪያንን የገደለችው እሷው ራሷ ነበረች። ጄምስ በእጇ ያዘችውን የማይታይ ልብስ ያያል። ምን እንዳደረገችም ይገባዋል። ነገር ግን ለሲሲሊያ ነፃነት ሲል ዝምታን ይመርጣል። ሲሲሊያ በመጨረሻም ከእስር ቤት ወጥታ ነፃነቷን አግኝታ በኩራት እየተራመደች እያሳየን ፊልሙ እዚህ ጋር ያበቃል። የዛሬው ፊልም ማጠቃለያችን ይህን ይመስል ነበር። ይህን ፊልም ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። በቀጣይ እንዲሰራላችሁ የምትፈልጉትን ፊልም
ኮሜንት ላይ አስቀምጡልኝ። ደህና ሁኑ።